እየመጣሁ ነው። ስቀልድ እኮ ነው። ስቀልድ እኮ ነው። ስቀልድ ነው። ስቀልድ እኮ ነው። መፍትሄ ያፈላልጋል። መፍትሄ ይፈልግለታል። Hello everyone, welcome back to English with Melly. Today we are going to learn 5 powerful phrases with their Amharic meaning. እንዴት ናችሁ? ይህ እንግሊሽ ዊዝ መሊ የተሰኘው የዩቲዩብ ቻናላችን ነው። እንኳን በደህና መጣችሁ። ለዛሬ ይዤላችሁ የመጣሁት 5 የተመረጡ አገላለጾችን ነው። የመጀመሪያው am on my way, I am on my way ይሰኛል። am on my way ማለት am coming ወይም ደግሞ am going now እየመጣሁ ነው ወይም እየሄድኩ ነው። በጥቅሉ ደግሞ መንገድ ላይ ነኝ ማለት ስንፈልግ am on my way ማለት እንችላለን። I am on my way። ለምሳሌ አንድ ሰው ደውሎ አትመጣም እንዴ ቢለን እየመጣሁ ነው ወይም ደግሞ መንገድ ላይ ነኝ ማለት ከፈለግ am on my way ማለት እንችላለን ማለት ነው። ሁለተኛው I'll figure it out ይሰኛል። I will figure it out ማለት ነው። I will find a solution ማለት ነው። መፍትሄ አፈላልጋለሁ ማለት ስንፈልግ I'll figure it out የሚለውን አገላለጽ መጠቀም እንችላለን ማለት ነው። ሶስተኛው I'm just kidding የሚለው ነው። I'm just kidding ይችን ብዙዎቻችሁ ታውቋታላችሁ ብዬ አስባለሁ። I'm just kidding ማለት I am joking እንደማለት ነው። ስቀልድ ነው ወይም ደግሞ የቀልዴን ነው ማለት ስንፈልግ I'm just kidding ማለት እንችላለን። ለምሳሌ አንድ ጓደኛችን ተረብ ብናደርገውና ቢደብረው come on I'm just kidding ማለት እንችላለን። ስቀልድ እኮ ነው ምን ሆነሃል ማለት ስንፈልግ I'm just kidding ማለት እንችላለን። አራተኛው it depends ይሰኛል። it depends ምን ማለት ነው? It's based on the situation ማለትም እጥር ምጥን ባለ አገላለጽ እንደ ሁኔታው ማለት ስንፈልግ it depends ማለት እንችላለን። it depends ለምሳሌ የሆነ ሰው will you come tomorrow ወይም ደግሞ ነገ ትመጣለህ ወይ ብሎ ቢጠይቀን እንደ ሁኔታው ማለት ከፈለግ it depends ማለት እንችላለን። it depends አምስተኛውና የመጨረሻው sounds good ይሰኛል። sounds good ምን ማለት ነው? it's good idea ወይም ደግሞ I agree ማለትም እስማማለሁ ወይም ደግሞ መስማማታችንን ለመግለጽ ስንፈልግ sounds good ማለት እንችላለን። sounds good የዛሬው ትምህርታችን ይህንን ይመስል ነበር። ኢንጆይ እንዳደረጋችሁት ተስፋ አደርጋለሁ። በቀጣይ ከዚህ የተሻሉ ምርጥ ቪዲዮዎችን ይዘን እንመጣለን። ቻናላችን ሰብስክራይብ በማድረግ ይጠብቁን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። እንዲሁም ላይክ እና ሼር በማድረግ ለሌሎች እንዲያዳርሱት እንጠይቃለን። ባይ